እና ላስታ በአጠቃላዩ ለ333 አመት የኢትዮጵያ መናገሻ ከተማ ነበረች። ከዚያ ቀጥሎ ወደ ሸዋ ከዚያ ወደ ጎንደር እንግዲህ በሀገራችን 4 ታላላቅ መንበረ መንግስቶች አሉ ስንል ከአክሱም ቀጥሎ ሁለተኛው የላስታ ወይም ላሊበላ አካባቢው ነው። ከነዚህ በዚህ በ333 አመታት ውስጥ 11 የላስታ ነገስታት ወይም የዛጉዌ ነገስታት ይባላሉ። ዋግና ላስታ አንድ ቋንቋ ስለሆነ በዚህ 11 ነገስታት አሉ። ከ11ዱ ደግሞ 4ቱ ደግሞ ቅዱሳን ነገስታት ናቸው። እነዚህም የመጀመሪያው ቅዱስ ይምርሃነ ክርስቶስ ነው። ሁለተኛው ቅዱስ ገብረ ማርያም፣ በሶስተኛ ደረጃ በመንግስት ቅዱስ ላሊበላ፣ አራተኛው ቅዱስ ናኩቶ ለአብ፣ በመጨረሻ እንግዲህ የቅዱስ ላሊበላ ልጅ ቅዱስ ንጉስ ይትባረክ ላይ ነው እንግዲህ እንደገና ከላስታ ወደ ሸዋ የመጣው ስርወ መንግስትና እንግዲህ እነዚህ ቤተሰቦች ናቸው። የአንድ የመራ ተክለ ሃይማኖት ልጆች የአንድ ቤተሰብ ልጆች ናቸው። የመራ ተክለ ሃይማኖት ልጆች ከሆኑት ጠንጠው ደም፣ ግርማ ስዩምና ዛን ስዩም የሚባሉት እነዚህ 3 ወንድማማቾች ግርማ ስዩም የይምርሃነ ክርስቶስ አባት ነው። ዛን ስዩም ደግሞ የቅዱስ ላሊበላና የቅዱስ ገብረ ማርያም ሀርቤ አባት ነው። ጠንጠው ደግሞ የአቡነ አሮን አያት ነው ማለት ነው። በአጠቃላይ እንደዚህ እዛ አካባቢ ያሉትን ታሪካዊ ቦታዎች ለመጎብኘት ወይም ለመተረክ የመጀመሪያው ይህን መረዳት አስፈላጊ ስለሆነ እንግዲህ የአካባቢው ከሃይማኖታዊ ፋይዳው ባሻገር እነዚህ ኃያላን ነገስታት የነበሩበት መናገሻ ቦታ ነው እንግዲህ ላስታ ላሊበላ። ይሄ ማለት ኢትዮጵያን እንግዲህ በዚያን ጊዜ ወደ ኋላ ተመልሰን ስናይ በሰሜን እንግዲህ እስከ የመን ድረስ፣ በምዕራብ ሱዳን፣ በዚህም እንግዲህ እስከ ኬንያ፣ ጅቡቲ፣ እነዚህ ሁሉ ሰፋ ያለ ግዛት የነበራትና ለምሳሌ የቅዱስ ይምርሃነ ክርስቶስ አብያተ ክርስቲያናት ያው ከዋሻ ከኋላ የታነጸ ቤተ ክርስቲያን ነው። የሱ እንጨቱ የመጣው ከሊባኖስ ነው ይላል እንግዲህ ከቤሩት። የዛን ጊዜ ከኢትዮጵያ ጎረቤት የሆኑ አገሮች ያግዙ ይረዱ እንደነበረ እዚህ ላይ እናያለን ማለት ነውና ከግብጽም ጋር የነበረው ግንኙነት እጅግ በጣም ቅርበት ያለው መንፈሳዊ ግንኙነት የነበረበት ነው።